ዛሬ መልእክቴን ማስተላለፍ የምፈልገው ቅን ለሆናችሁ እህቶቼ ነው። ቅን እህቶቼ ስሙ። በቅንነት ስትጓዙ ምላሹ የከፋባችሁ ሰዎች፣ ቅንነታችሁ የጎዳችሁ የመሰላችሁ ሰዎች፣ በቅንነታችሁ የተጠቃችሁ የመሰላችሁ ሰዎች እኔ ልንገራችሁ፣ ምናልባት የከፋው ምላሽ የመጣባችሁ ከሰዎች ሊሆን ይችላል። ነገር ግን ከእግዚአብሔር የሚመጣው ምላሽ የእውነት ነው ማወራላችሁ። መጽሐፍ ቅዱስ ሲናገር ልበቅኖች እግዚአብሔርን ያዩታል ይላል። ደሞም የልበቅኖች መንገድ የቀናች ናት ይላል። እግዚአብሔር ከልበቅኖች ጋር ነው ይላል። ዳንኤልን አይታችሁት ከሆነ ሰዎች ከፍተውበት በጉድጓድ ውስጥ አሉት። በጣም ደስ የሚለው ፓርት ግን እግዚአብሔር መጥቶ የአንበሶችን አፍ ዘጋ። ጉድጓድ ውስጥ እንዳይጣል አይደለም ያደረገው። ምክንያቱም በነጋ ጊዜ ንጉሱ አዋጅ ይቀይራል፣ የዳንኤል አምላክ ይመለክ ይላል። ስለዚህ ሰዎች ቢከፉባችሁ እግዚአብሔር ከፍቶ አያውቅምና ቅንነታችሁ እንድትቀጥሉ መክራችኋለሁ።